የጉበት ካንሰር ዝምተኛው ገዳይ ብለን የምንገልጸው አይነት የካንሰር አይነት ነው። ምን ማለት ነው? ምንም አይነት የህመም ስሜት ሳይኖር ምንም አይነት ምልክቶችን ሳያሳይ አድቫንስድ የሆነ ወይም ደግሞ ደረጃው ከፍ ያለ ሌቭል ላይ ሆኖ ለማከም አዳጋች ደረጃ ላይ ደርሶ ልናገኘው እንችላለን ማለት ነው። ከዛ በፊት ያ ነገር ከመከሰቱ በፊትና ለማከም አስቸጋሪ ሆኖ ገዳይነቱንም ለመቀነስ እንድንችል የተለያዩ ስክሪኒንግ ቴክኒኮችን ወይም ደግሞ የቅድመ ካንሰር ምርመራዎችን ማድረግ እንችላለን ማለት ነው። በተለይም ደግሞ የሄፓታይቲስ ቢ ቫይረስ ኢንፌክሽን ያለባቸው ሰዎች፣ ዘለግ ያለ ጊዜ የቆየ የሄፓታይቲስ ኢንፌክሽን ያለባቸው፣ የጉበት ጠባሳና የጉበት መዋቅር የሚለውጥ አይነት ጠባሳ ያለባቸው፣ ሲሮሲስ ያለባቸው ሰዎች፣ እንዲሁም በጣም ከፍተኛ የሆነ የጉበት ስብ ክምችት ያለባቸው ሰዎች፣ እነዚህ ሰዎች በጣም በጥንቃቄ ቢቻል በአመት 2 ጊዜ ያለዛ በአመት 1 ጊዜ እንኳን አልትራሳውንድ ኤግዛሚኔሽን በማድረግ አልፋ ፌቶ ፕሮቲን የሚባል ከካንሰሩ የሚመነጭ ፕሮቲን አለ። እሱን ሬጉላርሊ ቴስት በማድረግ ከዛ ደግሞ አጠራጣሪ የሆኑ ትንሽዬ የሚሆኑ እብጠቶች ካሉ ደግሞ በቀጭን መርፌ በሚወሰድ ናሙና ኤፍኤንኤሲ የሚባለው ወይም ደግሞ ሰፋ ባለ መርፌ ስጋን ቦጭቆ ማውጣት ወይም ደግሞ ኮርኒደል ባዮፕሲ የሚባለው እንዲሁም ደግሞ ተቆርጦ ሙሉ የሚወጣበት ኤክሲዥናል ባዮፕሲ የሚባለውን ቴክኒኮች በመጠቀም ከዛም ማለፍ ካለና ምናልባት ምንነቱን በደንብ ማረጋገጥ ካስፈለገ ደግሞ የተለያዩ ኢሚኖሂስቶኬሚስትሪ ቴክኒኮችን በመጠቀም ምርመራ ማድረግ ይችላሉ ማለት ነው። እነዚህ ሁሉ ምርመራዎች ደግሞ በተቋማችን ስዊስ ዲያግኖስቲክስ ያገኟቸዋል። ለጤና ባለሙያዎችም ሆነ ለሐኪሞች አጠቃላይ ማስተላለፍ የምፈልገው መልእክት ከጉበት ካንሰር ጋር እንዲሁም ደግሞ ከሄፓታይቲስ ጋር በተያያዘ አጠቃላይ ከጉበት ብግነት ጋር በተያያዘ የተለያዩ ቴስቶች አሉ። አብዛኞቹ ቴስቶች ሙሉ ለሙሉ በሚባል ደረጃ በተቋማችን እየሰጠናቸው የምንገኛቸው ናቸው። ስለዚህ እነዚህን ምርመራዎች በመጠቀም ታካሚዎቻችሁ ትክክለኛውን ሕክምና እንዲያገኙ ልንረዳ በማንኛውም ጊዜ በራችን ክፍት ስለሆነ ከኛ ጋር ፓርትነር ማድረግ የምትፈልጉ አብራችሁ ልትሰሩ የምትፈልጉ ሰዎች ሁሉ በራችን ክፍት ነው። መታችሁ ከኛ ጋር በህብረት መስራት እንችላለን የሚለው መልእክት ማስተላለፍ ፈልጋለሁ።